አንዳንድ ጊዜ ጥሩ ያደረግንላቸው ሰዎች ክፉ ሲውሉብን በገዛች እኮ ነው ራሴ አብልጬ ራሴ ጥሩ አድርጌ ሁለተኛ ለማንም ምንም አላደርግም ትላላችሁ እንዳትሉ ሰይጣን የሚፈልገው ይሄንን ነው። ድግስ ደግሰው ጥሩ አድርገው ድሆች ሲመግቡ ቆይተው በመሃል ከተመጋቢ ድሃው መካከል አንዱ ሲሰርቃቸው ለነዚህ ነው ማበላው ከዛሬ ጀምሮ አልደግስም የሚሉ ሰዎች አሉ። ሰይጣን የሚፈልገው ይሄንን ነው። ወደ ቤተ ክርስቲያን መጣችሁ ልትሳለሙ ስትገቡ ከበር ጀምሮ ሰይጣኑ ይጠብቃቸዋል። አንዷን ያሳብድና ስማችሁን እየጠራች መሳደብ ትጀምራለች። ተሳቃችሁ ትቀራላችሁ። ሁለተኛ አልሄድም ትላላችሁ። ሰይጣን የሚፈልገው ይሄንን ነው። ገብታችሁ አስቀድሳችሁ ስትወጡ ጫማችሁ ይሰረቅባችኋል። በጣም ትበሳጫላችሁ። እግዚአብሔር ቤት በመምጣቴ የደረሰብኝ ባልሄድስ ትላላችሁ። ሰይጣን የሚፈልገው ይሄንን ነው። አያችሁ፣ ሰውየው አንድ ቀን ወደ እግዚአብሔር ቤት ሄደ። ሚስቱ ነው ይዛው ሄደችው። ኢንተርኔት ላይ ያነበብኩትን ነው መነግራችሁ። ሚስቱ ይዛው ሄደች። ከልጆቹ ጋር ተቀምጦ ጓደኞቹም ነበሩ። የመጀመሪያ ቀን መሄዱ ስለነበር ሞባይሉ ጠራ። ሳይለንት አላረገውም። በጣም ይጮህ ስለነበር ረበሸ። እያስተማረ ያለው ቄስ ሞባይላችሁን እንዴት ሳይለንት አታደርጉም? ለእግዚአብሔር ጊዜ መስጠት ነበረባችሁ። እንዴት ይሄን ታደርጋላችሁ ብሎ በጣም ተቆጣ። ገሰጸው። ጓደኞቹም ገሰጹት። እንዴት ታደርጋለህ አሉት። ሚስቱ አዋረድከኝ አለችው። ስልክን እንኳን መዝጋት ያቅታል? እኔ ተሸማቅቄ መሬት ተከፍታ ብትውጠኝ አለችው። ሲሄዱ በመንገድ ላይ ሁሉ ተወቅሰው ነበር። እነሱን ቤት አወረዳቸውና መኪናውን እየነዳ መጠጥ ቤት ነው ሄደው። በጣም እየተበሳጨ ምን ነክቶኝ ነው? ለምንድን ነው ሞባይሌን ያላጠፋሁት? ደግሞ ምን አለ አንድ ቀን የተሳሳትኩት ምን አለ ዝም ቢሉኝ እያለ ራሱን እየኮነነ ድራፍቱን በብርጭቆ ያዘና ይዞ ቁጭ ያለ ትልቁን ድራፍት በብርጭቆ ከዛ እየተጎነጨ ወይኔ ብሎ ሲያስቀምጥ ከእጁ ወድቆ መሬት ላይ ክሽክሽ ብሎ ተደፋበት። ዛሬ የኔ ቀን አይደለም መሞቴ ነው አለ በቃ። ከዛ ወዲያውኑ አስተናጋጇ መጣች። እንደገና ደግሞ ያስተናጋጆቹ የሄድ ዌይተሩ መጣ፣ ኃላፊያቸው። አይዞ ተርፋል፣ ቶሎ በል ሶፍት ስጡት፣ ጨርቅ ስጡት። ልብሱን አደራረቁለት። ወለሉ ላይ ያለውን በወሞሉ ያጠረጉለት። የተሰበረውን ጠርሙስ ጠርገው አነሱና ሌላ አንድ አምጪለት። አይዞ ጦስን ይዞት ሂድ፣ አትከፍልም፣ እኛ ነን የምንከፍለው፣ ጠጣ አሉት። ከዛን ቀን ወዲህ ከድራፍት ቤት ቀርቶ አያውቅም። ቤተ ክርስቲያን ሄዶ አያውቅም። አያችሁ፣ ሰይጣን ደግሶ ይቀበላል በጣም አሳምሮ። ጫት ቃሚስ ሲፈልጉና አግኙት። የመጀመሪያ ቀን እንዴት ነው ይቃም ከበሉት፣ በስኳር ነው የጀመረው። ሰይጣን እንዲህ ነው፣ በጣፋጭ ነገር ያስጀምራል። በስኳር ነው ጫት የሚጀመረው አይደል? ስኳር ጠብ ቃም። ሕፃን ሆነን ስኳር ግዙ ተብለን እንላክ ነበር። ተጠቅልሎ የሚሸጥ ድሮ የሽልንግና የስንት ስኳር። እሱን ይዘው ጠብ እጃቸው ላይ ያረጉ እየቃሙ ጫቷን ቅጠሉን ያስገቡታል። መራራ ነው መጀመሪያ። ከአንድ ሳምንት በኋላ በኦቾሎኒ ያደርገዋል። ከ3 ሳምንት በኋላ ባዶውን መቃም ይጀምራል። ገራባውና እንጨቱ ሁሉ አይቀረውም። ከዛም በኋላ አንድ ጊዜ ነው የሚያስጀምረን። መጨረሻ ላይ እኛንን አርበኞችም እንሆነው ዋና ምን ሆነው እኛንን። ሲጋራ መጀመሪያ የተጨሰ ቀን ሳሉ አይቻልም። እንዴት እንደጀመረ አጫሹን ጠውቁት። ገና ሳስለው ጭሱ ሄዶ ሳምባይን ሲነካው ሙሉ ቀን ሲያስለኝ አለ። ከዛስ በኋላ ወጣልኝ። አሁን እናቴ ልጅ ቁሩ ሁሉ አይቀረውም። እየለቃቀመ ሲስበው ነው የሚሆነው። አንድ ጊዜ ኃጢአት እንደዚህ ነው። መጀመሪያ ሲጀመር ያባብላል። ከዚያ ስምጥ ብለን ነው የምንቀረው። አጣፍጦ ያስጀምረናል። ከዛ ተስማሚያችን የሚሆነው ኃጢአቱ ነው። የመጀመሪያ ሰሞን ያለው ነገር የውሸት መሆኑን ካላወቅን ዋጋ የለውም። በለስም እንዲህ ነው የተበላችሁ። ታምር ነበር፣ ለዓይን ያማረ የተወደደ እንደሆነ አየች ይላል ሔዋን በለሱን። የዲያብሎስ ምክር ሰይጣን እየመከራት በለሱን ስታይ ጎመጀች። ተመልከቱ እንዴት እንደሚያምር እንዴት እንደሚጣፍጥ ደግሞ ብድግ አድርገሽ ግምጥ ብታረጊው አልታወቃትም። ሴቲቱም ወደ በለሲቱ ተመለከተች። ያማረች ለጥበብም የተሞላ እጅግ ደስ የሚል እንደሆነ አየች። በምን አወቀች? ቅንጥስ አድርጋ ስትግጠው ልብሷ ገፈፍ አለ። ከመራቆታችን በፊት ስለ ልብስ ብናስብ ራቁትነት ባልመጣ ነበር። ከዛ እግዚአብሔር አዳምን ፍለጋ ገነት ውስጥ መዞር ጀመረ። በሰኮና ብእሲ በሰው የኮቴ ድምፅ ዳናውን እያሰማ አይቴ አሎ ከአዳም የት ነህ አለው። ራቁቴን ስለሆንኩ ፈራሁ አለ። ቅጠል አገልድሞ ነበር፣ ግን ህሊናውን አላረካውም። የእግዚአብሔር ልብስ ከቅጠል ጋር አይወዳደርም።
ጸጋ ከስጋዊ ቁሳቁስ ጋር አይወዳደርም። እግዚአብሔርን የያዘ ሰው ከምንም ነገር ጋር አይወዳደርም። ሃይማኖት ለድርድር አይሰጥም። ለድርድር አትስጡት። ምግብ ቀርቦ በጎመጀህ ጊዜ ጾም ሲሆን አይ ጾም ነው አልበላም ብለህ ጨክን። ጠንካራ መሆን ያስፈልጋል። ክርስቲያን ጠንካራ መሆን አለበት። ጠንክሮ መጨከን ነው። አይ ነገ ትረጫለህ ችግር የለውም ባክህ ሲሉት እሺ በቃ አለቀ። የዛን ቀን ሰው አምሎ ለተሸነፈለት ነገር ባሪያ ነው። ሃይማኖት ለድርድር አይሰጥም። ሃይማኖት ጠይቅ ቲቲ ለዘይሴፈዋ ለባለ ተስፋኛይቱ የተረዳች ናት። ክርስቲያን ጠንካራ ነው። ግንፍል ስሜታዊ አይደለም፣ ግብዝ አይደለም። ምክንያቱም በውስጡ ማን አለ? ክርስቶስ አለ። ማን አለ በውስጡ? ክርስቶስ አለ። አያችሁ፣ የተቀበሉት የእግዚአብሔር ልጆች ናቸው ማለት የሰከኑ ናቸው፣ ጠንካሮች ናቸው፣ ከአምላካቸው ጋር የሚኖሩ ናቸው። በየትኛውም ፈተና ውስጥ እምነታቸውን ለድርድር አይሰጡም፣ ይጠብቁታል እግዚአብሔርን።